ምን ነው በግልጽ ምን ነው በየመድረኩ በስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው ቀለበት ነው ደርድሮ የሚሄደው ብዙ ወጣቶችን አስሞኝቷል ጥይት የማያስመታ ተናግሮ የሚያሳምና እንደበት ምናም እንደዚህ የህዝብ መስተፋቅር እያሉ እነሱ የሚሉት አየር ላይ ሚዲያ ላይ እንደምታዩት የአማራ ህዝብ ጥያቄ ልናስመልስ ነው እየተባለ ያለው የአማራ ህዝብ ጥያቄ ልናስመልስ ነው ከተባለ አርሶ አደሩ አማራ ነው ምንም የማያውቀውን ጥያቄ እየፈጠሩበት ነው ለምሳሌ አርሶ አደር ቢታይ አንድ አርሶ አደር ገበያ በሬ አድልበው ሊሆን ይችላል ያዘመረውን እህል በ3 4 ኬሻ በበቅሎ ወይም በፈረስ በአህያ ጭኖ ወደ ገበያ የሚሄድ ከሆነ ቀረጥ እየተቀበሉት በፊት ማዳበሪያ ብናይ ወረዳ ላይ ቀበሌ ላይ በማብራት በአገልግሎት ይላክለታል አሁን መንገድ ዘጋግተው በአብዛኛው ዞን ላይ ዶን የሚቀበለው ወረዳ ላይ ዶን የሚቀበለው ገንዘብ አሰባስቦ በቀበሌው የተወሰኑ ሰዎች 4-5 ሰዎች ናቸው ገንዘቡን ይዘውት የሚሄዱ እኔ እንደነበሩበት ቀጠና መንገድ ላይ የማዳበሪያ ብር ያርሶ አደሩ ብር ተበልቷል ማን ነው ጥያቄ አስመልሳለሁ የሚለው ጥያቄ የአማራን ጥያቄ ላስመልስ ነው የሚለው አርሶ አደሩን በጣም እየዘረፈው ነው ማህበረሰቡ በጣም ሸውዶታል በሃይማኖት ስም ነው እንተግል ማህበረሰቡ እንዲተባበሩ ያደረገው ሲጀመር ግን አይደለም ውሸት ነው ሌላ እንትን ብናይ ማለት ነው እኔ እንድናገረው ፈልጌ አይደለም እኛ ይሄ ትግል የክርስቶስ ትግል ነው ይላሉ ሰው ሲያስሞኝ በጣም ውሸት ነው መሬት ላይ ያለው ሀቅ ግን ልናገረው ፈልጌ ሳይሆን ግን ማህበረሰቡ ማወቅ ስላለበት ደሞም ያውቀዋል ግን መሬት ላይ ያለ ሀቅ ነው ማህበረሰቡ ቢያንስ የመናገር እድል አልገጥሞ ብሎ ነው እንጂ ብዙ የሚናገረው ነገር አለ ከሚናገረው በላይ ማለት ነው ብዙ የተሰራ ነገር አለ ያልተነገረ እና እንግዲህ የአማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው እንደ ሃይማኖት እንድ ከተባለ እሱ የሚያስተምረው ነገር በጣም ስተት ነው ሌላ ባዳም ልኮ ነው እንትን ይያላል ምን ነው በግልጽ ምን ነው በየመድረኩ በስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው ቀለበት ነው ደርድሮ የሚሄደው ብዙ ወጣቶችን አስሞኝቷል ጥይት የማያስመታ ተናግሮ የሚያሳምና እንደበት ምናም እንደዚህ የህዝብ መስተፋቅር እያሉ የክርስቶስ ትግል ነው ከተባለ ይሄ ነገር በምን አብሮ ይሄዳል ባለፈው ለመናገር ሞክሬያለሁ ብዙዎች ለምን እንደዚህ ትላለ ከሃይማኖት አባቶች ጋር እንደዚህ አትበል ቤተክርስቲያን በጣም ነው እየተዘረፈች ያለው ያስተማሩት ያለ ባህሉን ረስቷል አሁን ወጣቱ የአማራ ህዝብ ባህል እንደዚህ አልነበረም ግን አሁን እነሱ የሚሉት አንድ ነገር አለ አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ አዲስ ነገር ነው እየታያለው ወጣቱ አሁን ሳይሰሩ መብላት ለምዷል ሰርቶ የመቀየር ባህሉ ትቷል ተባርኖ ይወጣል መንገድ ላይ ይዘርፋል ይሄን ያስተማር ያለ ግን መሪው ነው ማንንም መሪው ነው የሚመስለው